ብዙዎቻችሁ እውነተኛ ነቢ ዳንሳ ዘፈን ኃጢአት ነው ትሉኛላችሁ። ግን ብሉይ ኪዳንና አዲስ ኪዳን የተለያየ ባለቤት ያለው ይመስላችኋል። ማስታረቅ አትፈልጉ። ለምሳሌ አዲስ ብሉይ ኪዳን ላይ ለዘፈን ጊዜ ያለው ይላል ሰለሞን። አዲስ ኪዳን ላይ ደግሞ ዘፋኝ አይገባም ይላል። ሁለቱን ታስታርቃለህ እንጂ እንደ ኢራንና እንደ እስራኤል አታጣላ። ወይም ደግሞ እንደ ሙዝ እርስ ማለት ነው። በጣም ይገርማል። አያቶቻችን ማለት ነው አድዋ ሄደው ሲዋጉ ሁሉም ኢትዮጵያዊ የራሱ የመዋጊያ ዘፈን ነበረው። ሽለላ ሊሆን ይችላል፣ ቀረርቶ ሊሆን ይችላል፣ የወኔ ዘፈን፣ የወንድ ዘፈን። በዚህ ዘፈን ተዋግተው ኢትዮጵያኖች ድል አድርገዋል። ይሄን ዘፈን ተጠቅመው ወኔያቸው ሞራላቸውን አምጥተው ማለት ነው ጠላትን አሸንፈዋል። አሁን ይሄ ዘፈን እንዴት ኃጢአት ሊሆን ይችላል? ሀገር ማቆየት ውስጥ ባህል ማቆየት ውስጥ ያለ እቺ የፈረንጆች ሸለሚሊሚ ነች። ሸለሚጥሚጣ በዳጣ ሸዋሸዋ ነች። እንደዚህ አይነት ዘፈን ኃጢአት ነው የምትሉ ሰዎች የምትቅሙትን ጫት የራሳቸው ወቁ።